ሰላም እንዴት ናችሁ? ስሜ ቲና ይባላል። ወደ ቻናሌ እንኳን በሰላም መጣችሁ። የዛሬ ቪዲዮ የሚሆነው ስለ ሩዝ ውሃ የፀጉር ጥቅም ነው። ሩዝ ውሃ እንግዲህ ለፀጉር በጣም አሪፍ ነው። በውስጡ ቫይታሚን፣ ሚነራሎች አሉት እና ያ ደግሞ ፀጉራችን እንዲለሰልስ፣ ፀጉራችን እንዲያድግ፣ ሻይን እንዲሆንና ስትሮንግ እንዲሆን ይረዳናል ማለት ነው። ብዙን ጊዜ ይሄን የሚጠቀሙት በኤዥያ አገር ያሉት ናቸው። እንደ ቻይና፣ ኮሪያ፣ ጃፓን የመሳሰሉት አገሮች በጣም ሩዝን ለብዙ ነገር ይገለገሉበታል ከመብል ውጪ ማለት ነው። ለፀጉራቸው፣ ለቆዳ በጣም አሪፍ ነው እና በዩቲዩብ በኢንስታግራም እኔ በመሳሰሉት የሩዝ ለፀጉር ያለው ጥቅም ብዙ ሰው እየገለጸው ነው እና እኔ እስከዛሬ ተጠቅሜው አላውቅም። ይሄ የመጀመሪያ ጊዜ ነው እና ከናንተ ጋር ለናንተ ላሳያችሁ ፈልጌ ነው። ከዛ ለአንድ ወር በየሳምንቱ ነው የምጠቀመው፣ በሳምንት አንዴ ማለት ነው። ለአንድ ወር ተጠቅሜው በወሩ መጨረሻ ለናንተ ምን ያህል እንደጠቀመኝ እንዴት አሪፍ እንደሆነ ወይ መጥፎ እንደሆነ ለናንተ ለማሳየት ፈልጌ ነው፣ ለመግለጽ ማለት ነው። እኔ ያየሁት አብዛኛውን ግማሹ ሰው ይዘፈዝፉታል፣ ዘብዝፈው ለግማሽ ሰዓት ለአንድ ሰዓት፣ ከዛ ውሃውን ፀጉራቸው ላይ እንትን ይሉታል። ግማሹ ደግሞ ይቀቅለዋል ማለት ነው። እኔ ግን ዛሬ የማዘጋጀው 24 ሰዓት አቆየዋለሁ። ለምንድነው 24 ሰዓት የማቆየው? እንዳለ ከሩዝ ውስጥ ያለው ኒውትሪንት እንዲወጣ ማለት ነው። ለምን ወዲያው ለአንድ ሰዓት ብቻ ብንዘፈዝፈው ብዙ ኒውትሪንቱን ይዞ አይወጣም። መቀቀል ትችላላችሁ፣ ግን ስትቀቅሉት በጣም ኦቨርኩክ እንዳታደርጉት። በጣም የምትቀቅሉት ከሆነ ምንድነው የሚሆነው? ኒውትሪንቱ ይሞታል እና ለፀጉር ያለው ጥቅም ምንም እንትን የለውም ማለት ነው። እንደገና ደግሞ አንዳንዴ ለሁለት ቀን ለሶስት ቀን ስታስቀምጡት፣ እኔ 24 ሰዓት ነው ማቆየው ብያችኋለሁ። ስትከፍቱት ሽታ አለው፣ የሆነ አንዳንድ እንትን አለው፣ የሆነ ሽታ አለው እና ሽታውን የማትወዱት ከሆነ ኤሴንሻል ኦይል መጠቀም ትችላላችሁ፣ እንደ ፔፐርሜንት፣ ላቬንደር፣ ቲ ትሪ። እሱ ደግሞ ከሌላችሁ የብርቱካን ልጣጩን ሩዝ ውስጥ አብራችሁ ትዘፈዝፉታላችሁ ማለት ነው፣ ሽታው እንዲጠፋ ማለት ነው። አሁን ወደ አሰራሩ እንሄዳለን። ከዛ በፊት ግን ላይክ እና ሰብስክራይብ ማድረግ አትርሱ። አንዳንድ ጥያቄ ካላችሁ እታች ዲስክሪፕሽን እታች ላይ ኮሜንት ማድረግን አትርሱ። ሌላው እንግዲህ ከዚህ በፊት አፕሎድ ያደረኳቸው ቪዲዮዎች ላይ አንዳንድ ጥያቄ የጠየቃችሁ ልጆች አላችሁ። እንደ ማዲያት ማጥፊያ፣ ጥቋቁር ቆዳችን ላይ እንዴት ነው የምናጠፋው፣ እንደገና የተሰባበረ ነገር እንደዚህ ከፊት ፀጉራችን ተሰባብሯል ምናምን ያላችሁ ልጆች አላችሁ። ወደፊት ብዙ አፕሎድ ማድረጋቸው ቪዲዮዎች ስላሉ እሱ ይረዳችኋል ብዬ እገምታለሁኝ። ስለተመለከታችሁን እጅግ በጣም ነው የማመሰግነው። አሁን ወደ ቪዲዮ እንሂድ። የሚያስፈልገን 1 ኩባያ ሩዝ እና 1 ብልቃጥ ክዳን ያለው እንደዚህ አይነት ማለት ነው። በመጀመሪያ ሩዙን አጥዋለሁኝ፣ አንዳንድ ቆሻሻዎች ወይ አዋራ ካለበት። በደንብ ጠቡት። ከዛ ሩዙን ባዘጋጀሁት ብልቃጥ ውስጥ እጨምራለሁኝ። ከዛ 1 ኩባያ ከግማሽ ውሃ ጨምራለሁ ማለት ነው። ከዛ ደጅ አስቀምጡት። ውሃው ከተረፋችሁ ፍሪጅ ውስጥ ማስቀመጥ ትችላላችሁ። አጥላችሁ እስከ 1 ሳምንት ድረስ መቀመጥ ይችላል ማለት ነው። እንደምታዩት ውሃው ክላውዲ ሆኗል። አያችሁት? ከዛ በማጥለያ አድርጌ አጠለዋለሁኝ። ሽታ አለው ሩዙ።
እንዳልኳችሁ የብርቱካን ልጣጭ መጠቀም ትችላላችሁ። እኔ ዛሬ የምጠቀመው የቲ ትሪ ኦይል ነው፣ ኤሰንሻል ኦይል ማለት ነው፣ ሽታውን እንዲቀንስልኝ። ከሌላችሁ የብርቱካን ልጣጭ ተጠቀሙ። የተወሰነ ድራፕ ተጠቀማለሁ እና ትንሽ ውሃ ጨምርበታለሁ፣ ትንሽ ለማቅጠን በጣም እንትን እንዳይል ውስጡ በጣም ሩዝ ውሃው ብዙ ኒውትሪየንትን ስለያዘ በውሃ ትንሽ እቀላቅላለሁ ማለት ነው። በስፕሬይ ባር ገልብጫዋለሁ። ከዛ ጸጉሬን እስከሚረስ ድረስ በደንብ አድርጌ ስፕሬይ አደርገዋለሁ ማለት ነው። ጸጉሬ ላይ ፎጣ አድርጉት ከሻችሁ ላይ እንትን ልብሳችሁን እንዳይረስ ጫፍ ጫፉን እና በደንብ አድርጋችሁ ቆዳችሁን በደንብ አድርጋችሁ ቀቡት። ለውጡን እንግዲህ እስከ 1 ወር ተጠቅሜው ምን አይነት ለውጥ እንዳየሁበት እነግራችኋለሁ። እንትን የምትሉ ከሆነ እንዳለ ይርሳል፣ ልብሳችሁ ምናምን ይርሳል መሬቱ እንዳለ እና ጎንበስ ብላችሁ እንዳለ ጸጉራችሁ ላይ ብታፈሱበት ያ ይሻላል። እኔ ለእናንተ ለማሳየት ነው እንደዚህ እንትን ያልኩት። ስፕሬይ ባትል ነው የተጠቀምኩት ማለት ነው። ውስጡን በደንብ ማሳጅ አድርጉት ቆዳችሁን። በደንብ ከራሰላችሁ በኋላ በሻወር ካፕ ወይ ላስኪት አድርጋችሁ ጸጉራችሁ ላይ ለ30 ደቂቃ ቆዩትና ተለቅለቁት ማለት ነው።